ናስልን እንዴት ናችሁ? ባለፈው የምናስታውስ ከሆነ how to create animation using artificial intelligence የሚል ጀምረን ነበር። ማለትም ጀስት ለማስታወስ ያክል እዚህ ጋር አኒሜሽን ምንድን ነው? አኒሜሽን ማለት ማንኛውም ፎቶ ሊሆን ይችላል ኦር ካርቶን ፒክቸሮች ሊሆኑ ይችላሉ። እነሱን ወዴት ኮንቨርት ማድረግ ማለት ነው? ወደ ቪዲዮ ክሬት ማድረግ ማለት ነው። ባክግራውንድ አስገብተን ጀስት ፊልም ክሬት ማድረግ ማለት ነው። ለምሳሌ ሀገር ቤት ድሮ የልጆች ፕሮግራም እንደዚህ እንደዚህ እናይ ነበረ እና እሱን ክሬት ማድረግ ማለት ነው ባጭሩ። ፊልም ክሬት ማድረግ ትችላላችሁ እንደፈለጋችሁት ማለት ነው። እንግዲህ አሁን አርቲፊሻል ኢንቴሊጀንስ ከመምጣቱ በፊት አብዛኛው የምንጠቀምባቸው እነዚህ ነበሩ። እዚህ ጋር ሊስት ያደረኳቸው አብዛኛው ኮድ ነው የምጽፉት ከኋላው ፕሮግራም በማንኛውም ፕሮግራሚንግ ላንጉዌጅ ተጠቅመን አኒሜሽን ክሬት ማድረግ ትችላላችሁ። በት ኢት ኢዝ ኮምፕሌክስ። አሁን አርቲፊሻል ኢንቴሊጀንስ መጥተዋል። እሱ እንዴት ነው በሲምፕል ክሬት የምናደርገው? ባለፈው እንግዲህ ስክራች ምንድን ነው የሚል አሳይቻቸዋለሁ። ስክራች ማለት በተለይ ለልጆች ጥሩ ነው። የኮዲንግ ሂንት እንዲኖራቸው ይረዳቸዋል። ጀስት የተጻፉ ኮዶች ናቸው። እነሱን ድሮፕ ድራግ እያደረጋችሁ የምትሄዱት ነው። ጀስት ለማስታወስ ምንድነው ስክራች ትጭናላችሁ ኮምፒውተራችሁ ላይ የምትፈልጉትን ስክራች ስሪ ፎርም ሊሆን ይችላል። በቃ ሌተስቱን የሆነች ሳምፕል ሰርቼ ነበር መሰለኝ ባለፈው። ጀስት ተመልሳችሁ ማየት ነው። ስክራች ይሄ ነው እንግዲህ። ይሄኛው ካምፓስ መስሪያ ቦታ ነው። የመሀል የምታዩት እዚህ ጋር ባክግራውንድ ክሬት መፍጠር ትችላላችሁ፣ ትመርጣላችሁ። ከዚህ ባክግራውንድ የምትፈልጉትን ለአኒሜሽናችሁ የሚሆነውን ለምሳሌ ኦኬ ደስ ያላችሁ ምረጡ። ይሄኛው ስፕራይት ይባላል። እንግዲህ አኒሜሽን የምትሰሩት ስዕል ነው ማለት ነው። አትፈልጉት ከሆነ ሪሙቭ ማድረግ ትችላላችሁ። እዚህ ጋር ዲሊት የራሳችሁን ማምጣት ትችላላችሁ። እሱን ከዚህ ነው ትመርጡት። ስፕራይት ትናያችኋት። ስፕራይት ከባክግራውንዱ ጋር የሚሆን ስፕራይት ፒክቸር ትመርጣላችሁ። የራሳችሁ ፎቶ የማንም ፎቶ ሊሆን ይችላል። ለምሳሌ ይሄን ልምረጠው። ወደዚህ ማምጣት ትችላላችሁ እንደፈለጋችሁት ማለት ነው። ከዛ እንዲራመድ እንዲንቀሳቀስ ሙዚቃ ማስገባት የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር ናቸው ኮዶቹ። ከዚህ ምንድነው የምታደርጉት? ድሮፕ ድራግ እያደረጋችሁ ፕሌይ እያላችሁ ቼክ ማድረግ ትችላላችሁ። ይሄ ባለፈው የሰራሁት ነው። ወደዛ አልመለስም። ይሄ ምንድነው? እዚህ ጋር ኮዶቹ ናቸው። በቃ ሬዲ ናቸው። ሁሉም ኮንትሮሎች አሉ፣ ኤቨንቶች አሉ፣ እነ ኢ ፈንክሽን ባለፈው ኢንትሮዳክሽን ቱ ፕሮግራሚንግ ላይ ትንሽ ሰርቻለሁኝ። እነዚህ ሁሉ ያው በዚህ አኒሜሽን የምንጠቀምባቸው ኮዶች ናቸው ማለት ነው። እና ዩቲዩብ ላይም እያያችሁ የራሳችሁን እንደው እንትን ማድረግ ትችላላችሁ። ይሄ ምንድነው? ኦልድ ነው፣ የቆየ ነው። እንግዲህ ሶፍትዌሮች ምንድነው ዴቨሎፕ ይሆናል። አንድ ሶፍትዌር ስራ ላይ ይውላል፣ ያገለግላል። ከዛ ሪታየር ያደርጋል። አዲስ ቨርዥን ሲመጣ ይሄኛው ይቀራል ማለት ነው። አሁን አርቲፊሻል ኢንቴሊጀንስ ከመጣ በኋላ ብዙ ሶፍትዌሮች ምንድነው ሆነዋል? በቃ ጠፍተዋል ከገበያ ላይ። ለምሳሌ አሁን ስካይፕ ኦልሞስት የለም፣ ሪታየር ያደርጋሉ። እና ስቲል ይሄ ያለ መለማመጃ ይሆናል። በተለይ ለልጆች የፕሮግራሚንግ ሂንት እንዲኖራቸው ይረዳል። ይሄ ነው። ይሄ ባለፈው ያየነው ነው። ሰው እዚህ ጋር ልመለስም። ዩቲዩብ ላይ ተመሳችሁ ብዙ እንትኖች አሉ። ይሄን በሚመለከት ይሄ ስክራች ነው። ሌላው ወደ አርቲፊሻል ኢንቴሊጀንስ እንግዲህ አሁን የምናየው ነገር ነው። አርቲፊሻል ኢንቴሊጀንስ አስፈሪ ነው። ኤቭሪቲንግ ኦልሞስት እንደ ሰው አይነት ነገር ሆኖ የሚሰራ ነገር ነው። እንግዲህ የሚመጣው አርቲፊሻል ኢንቴሊጀንስ ምን አይነት ናቸው? አሁን ያለነው የት ነው? እዚህ ጋር ያለነው አርቲፊሻል ኢንቴሊጀንስ። ኔክስት የሚመጣው ደግሞ ምንድነው? ጀነራል አርቲፊሻል ኢንቴሊጀንስ። ጀስት እንደ ሰው ልጅ ኢቮሉሽን አይነት ነገር ማለት ነው። እና እንግዲህ አሁን ይሄን ያህል ከሚሰራ ከሆነ ጀነራሉን አስቡት። በጣም ፈጣን
በጣም አሜዚንግ የሆነ ነገር ነው። ሌላው በጣም አስፈሪው ሱፐር አርቲፊሻል ኢንቴሊጀንስ። ይሄ ኢቨን እንደው ዓለምንም ያጠፋል የሚባል ስጋት ያለው እዚህ ጋ ነው። ኢቨን ስራ የሚያሳጣው ይሄ ነው። አሁን ያሉት አርቲፊሻል ኢንቴሊጀንሶች ለስራችን ሳፖርት ይሰጡናል። ለምሳሌ ኮዲንግ ምሰራ ከሆነ የምንሰራውን ፕሮጀክት እንጽፍለታለን፣ ሂንት ይሰጠኛል። ለስራዬ አጋዥ ነው። ፕላስ ደግሞ ለምሳሌ አሁን ለምሳሌ አኒሜሽን ልሰራ ነው አይደለም፣ ራሴ ካልከፈትኩት አይከፈትም። ጀስት እንደዛው ነው። ግን ሱፐር አርቲፊሻል ኢንቴሊጀንስ በራሱ የሚያነሳ እና በጣም እንግዲህ አሁን እየተባለ ያለውን ነው፣ አልደረስንበትም። እሱ ሌላ ጊዜ እናወራለን። በአርቲፊሻል ኢንቴሊጀንስ እንዴት ነው ሲምፕል አኒሜሽን ክሬት የምናደርገው የሚለውን አሳያቸዋለሁኝ። ግን ይሄንን ማንበቡ ጥሩ ነው። እዚህ ጋር እነዚህ የአርቲፊሻል ኢንቴሊጀንስ ቱሎች ናቸው። ዲፕሲክ፣ ቻት ጂፒቲ፣ ጀሚናይ። አሁን ጀሚናይ የሚገርማችሁ የመጣው ምንድን ነው? ምናለት መጨረሻ ላይ ልነግራችሁ እችላለሁ። ጀስት በቴክስት ሳይሆን ስታወሩት ራሱ ኤቭሪቲንግ ስታወሩ ከእናንተ ጋር ያወራል። በአማርኛ ሊሆን ይችላል፣ በቻይንኛ፣ በእንግሊዝኛ፣ በሁሉም እና እዛ ጋር ደርሰዋል ልላችሁ ፈልጌ ነው። ይሄኛው ሌላ ቶፒክ ነው። እስቲ ዛሬ እንዴት ነው ሲምፕል አኒሜሽን ክሬት የምናደርገው ዩዚንግ አርቲፊሻል ኢንቴሊጀንስ የሚለውን እስቲ እሱ ላሳያችሁ። ባለፈው እንግዲህ ዲፕ አንገባም፣ ፊልም መስራት ትችላላችሁ እንደነገርኳችሁ። ኦኬ ወደዛ እመጣለሁ። እስቲ ማንኛውም ብራውዘር ክፈቱ፣ ከዛ ጎግል ለምሳሌ አማርኛ አንድ የምታወራ አርቲፊሻል ኢንቴሊጀንስ ክሬት እናደርግ www ጎግል ክፈት። እዚህ ጋ አማሪክ ቱ ቴክስት፣ አማሪክ ቴክስት ቱ ቮይስ፣ ቴክስቱን ወደ ቮይስ የምትቀይር ማለት ነው። ከዛ በፊት ምን ክሬት ታደርጋላችሁ? የእኛ ክሬት የምናደርጋት አኒሜሽን ምንድን ነው እንድታነብ የፈለግ ነው? የሆነ ፊልም ስትሰሩ የሆነ ካራክተር ምን እንዲናገር ነው የምትፈልጉት የሚለውን ትጽፋላችሁ። ቀድማችሁ ማዘጋጀት ትችላላችሁ። ከፈለጋችሁ እዛ ጋር መጻፍ ትችላላችሁ። እኔ ቀድሜ ዝም ብዬ ከእንትንም ኮፒ ነው ያደረኩት፣ ሌላ ነገር አይደለም። ገና የሁሉ መጽሐፍ ጊዜም የለም እና ኮፒ ላድርግ። ኦኬ ኦኬ ሁሉንም ሳይሆን ይህችን ብቻ ነው የፈለግኳት። ኦኬ ኮፒ ትመርጡትና ኮፒ ከዚ የተላለው ቅድም እንደነገርኳችሁ አማሪክ ቴክስት ስፒች። ከዚህ በፊት ቪዲዮ ሰርቻለሁኝ። ይሄኛውን ለምሳሌ የቢቢሲ አንባቢ አይነት ነገር ሆኜ በዚህ እንለማመድ ለጊዜው። ይሄም የአርቲፊሻል ኢንቴሊጀንስ ቱሎች ናቸው። ይህን ትመርጣላችሁ። ቴክስቱን እዚህ ጋር ፔስት ማድረግ ነው። ስታርት ታይፕ ማድረግ ትችላላችሁ ጽፋችሁ የምትፈልጉትን። ግን ያሁን ለጊዜው ጊዜ ስለሌለ ኮፒ ላድርገው ቅድም ያዘጋጀሁትን። አንዳንዴ ሊሚት ባለው ለምሳሌ ከ1000 በታች ቴክስት ምናምን የሚሉት ነገር እዚህ ጋር ጀንደር ይለኛል። ዜና የምታነበው ሴት ነች ወይ ወንድ? ለምሳሌ ሴት ላድርግ። እዚህ ጋር ፊሜል ይለኛል። ለምሳሌ የመቅደስ ካራክተር ን ጀነሬት ጀናያችሁት ጀነሬት ትሉታላችሁ። አሁን ጀነሬት አድርጎ ጨርሰዋል። እዚህ ጋር ካያችሁ ማለት ነው። ቼክ እናድርገው። ኦኬ
ስቶፕ ላድርገው እና ከዛ ይሄንን ጀነሬት ካደረጋችሁ በኋላ ዳውንሎድ እችን አያችሁት? ዳውንሎድ ዳውንሎድ ታደርጉታላችሁ ወደ ኮምፒውተራችሁ ኮፒ ማድረግ ማለት ነው። የት እንዳደረጋችሁ ማየት አስፈላጊ ነው። እኔ ያው በፊት ያደረኩትም ስላለ ያው ኦኬ ኮፒ አድርጉትና የምትፈልጉት ፎልደር ውስጥ ማስቀመጥ ትችላላችሁ። ወደዛ አልሄድም። ዜን ሁለተኛው ምንድነው የምታደርጉት? አሁን ድምፅ ጀነሬት አድርጋቸዋል ከቴክስት ወደ ቮይስ ማለት ነው። ሶ ሁለተኛው ምንድነው? ፒክቸሩን እና ድምፁን አንድ ላይ ኦርጋናይዝ አድርጎ ቪዲዮ ክሬት የሚያደርግልን ሶፍትዌር፣ ባለፈውም ይሄን ሰርተናል። ይሄን ተጠቀሙ። አሁንም ኢዚ ነው። ዲአይዲ ችናያችኋት። ይሄም አንዱ የአርቲፊሻል ኢንቴሊጀንስ ቱል ነው። ዲአይዲ አይ ቲንክ የትኛውን እንጠቀም እስቲ ሌትን ትራዲስ ይሄን እንምረጥ። ችግር የለውም። ቼክ ኦኬ ይሄን መረጥኩኝ። ይህ አብዛኛው ለትምህርት ከሆነ ትሪያል ብትጠቀሙ ጥሩ ነው። አለ ፔመንት ማለት ነው። ስታርት ፍሪ ትሪያል ችን ምረጡ። እዚህ ጋር ምን ይመጣል? አቫተር የሚል ነገር አለ። እዚህ ጋር ብዙ ነገሮች አሉ። ኤፒአይ ስለ ኤፒአይ ብዙ ቪዲዮ ሰርቻለሁ። አፕሊኬሽን ፕሮግራሚንግ ኢንተርፌስ ከዚህ ጋር እንዴት ነው ከሌላ ጋር የምናገናኘው የሚለውን። አሁን ምንድነው ዋና ታርጌት ቪዲዮ እንዴት ነው ክሬት የምናደርገው ነው። እነዚህ ብዙ ናቸው። የራሱ ደስ ጊዜ የፈልጉ ናቸው። አቫተር ቪዲዮ ትመርጣላችሁ። እዛ ስታርት ፍሮም ብላንክ ከአዲስ ነው መጀመር የፈለግነው። እነዚህ መጠቀም ትችላላችሁ፣ ግን ፍሮም ብላንክ እዚህ ጋር ያያችሁት ማይ አቫተር ይላል፣ ስታንዳርድ ይላል። ኢቨን እንደገና ጀነሬት ሊያደርግ ይችላል። ምንድነው አርቲፊሻል ኢንቴሊጀንስ ክሬት አቫተር ስትሉት ላሳያችሁና ችን ትመርጣላችሁ። ፎቶ ወደዛ ሄድም እንደገና ከአርቲፊሻል ኢንቴሊጀንስ ክሬት ማድረግ ይቻላል። እንደገና ሌላ ፎቶ የምትፈልጉትን ማስገባት ትችላላችሁ። እነዚህ ብዬ እንትን ያደረኩት ነው። ግን አሁን እዚህ ጋር በፊት የገቡ ስላሉ እነሱ ልጠቀም። ለምሳሌ ይህን ሰውዬ እንደ ጀስት አሁን ቅድም ቴክስት ያደረኩትን ድምፅ ይህን ክሊክ አድርጉ። ይህን አያችሁት? ኦኬ ሳይዙ መቀነስ መጨመር ትችላላችሁ። ከዛ ስክሪፕት አያችኋት? ስክሪፕት ኦዲዮ ስክሪፕት ኦዲዮ ትላላችሁ። ኦዲዮ ማለት ድምፅ ማለት ነው። ቀደም ቴክስቱን ወደ ኦዲዮ የተቀየረበት ማለት ነው። ን አፕሎድ ከዛው የኛ አይ ቲንክ ድምፅ ያለው ኦኬ። እነዚህ ቅድም ዳውንሎድ ያደረግናቸው ናቸው። ይሄን ነው ጠቀም። አሁን ምን እያደረገ ነው ማለት ነው? ቪዲዮ እና ድምፁን አንድ ላይ ጀነሬት እያደረገ ነው ማለት ነው። አሁን ድምፁን አፕሎድ አድርጎ ጨርሰዋል። ከዛው ጀነሬት ቪዲዮ ጀነሬት ባሉት እንደዚህ። አሁን ምን እያደረገ ነው ማለት ነው? ድምፁን ፒክቸሩን አንድ ላይ አድርጎ ቪዲዮ ጀነሬት እያደረገ ነው ማለት ነው። የምትፈልጉትን አኒሜሽን ይሆን ፎቶዎችን ይሆን አስገብታችሁ ቪዲዮ ክሬት ማድረግ ይቻላል። ይሄ አርቲፊሻል ኢንቴሊጀንስ አሁን ያለበት ነው። እስቲ እንየው። ኤቭሪዴይ ራሳችንን አፕዴት ካላደረግን ወደኋላ እየቀረን ነው የምንሄደው። ስለዚህ ማወቅ ጥሩ ነው፣ አይከፋም። ብዙ ሪፈረንሶች አሉ ዩቲዩብ ላይ ጎግል ላይ እየገባን ብናነብ ጥሩ ነው።
ጨርሰ በኋላ እስቲ ስለ ጀመናይ አንድ ሰከንድ፣ አንድ ደቂቃ ምናምን ማውራት ፈልጋለሁ። ኦኬ ኦኬ፣ እስኪ ጨርስ ድረስ እስቲ ስለ ጀሚናይ እናውራ። ጀሚናይ አንዱ የአርቲፊሻል ኢንቴሊጀንስ ቱልስ ነው። ለምሳሌ ላይክ ቻት ጂፒቲ፣ እንደ ዲፕሲክ እና ሌሎችም ማለት ነው። እና ፍሪ ነው። ኦኬ ቪዲዮችን ጨርሰዋል። እስቲ ቼክ እናድርገው። ደን ኦኬ ዳውንሎድ፣ ከዛ ምንድነው የምታደርጉት? ወደ ኮምፒውተራችሁ ሴቭ ማድረግ። ዳውንሎድ፣ ያ ዳውንሎድ ሆኗል። ከፍታችሁ ማየት ትችላላችሁ። ኦኬ ሌላም ፒክቸር መቀየር ትችላላችሁ የምትፈልጉት እዚህ ውስጥ። ለምሳሌ እነዚህን ማድረግ ትችላላችሁ። እስቲ ዝም ብለን አንድ ክሬት እናድርግ። አቫተር ብላንክ፣ ያው ይሄን መድገም ነው፣ ሌላ ነገር አይደለም። ከዚህ ውስጥ ሌላም ዝም ብላችሁ ባይ ዲፎልት የተቀመጡ ቪዲዮዎች እንትኖች አሉ፣ ስዕሎች ፍሪ ንብረት ፔመንት ይፈልጋል። አንዳንዶቹ ፔመንት ይፈልጋሉ። የፕሪሚየር ይባለው። ኦኬ ዝም ብለን እነዚህ ፍሬዎችን ንብረትና ኦኬ ስክሪፕት ኦዲዮ፣ ያው እየደገምኩት ነው። ሴም ነው እንትኑ ቀደም ሪከርድ ያደረጋችሁትን እንትን ማለት ከዛው ጀነሬት ቪዲዮ ጀነሬት ይሄ እስኪጨርስ ስለ ጀሚናይ አንድ ነገር እናውራ እስቲ። ለምሳሌ ጎግል ዶት ኮም ጎግል ጀሚናይ ይሄ ፍሪ አርቲፊሻል ኢንቴሊጀንስ ቱል ነው። እዚህ ጋር ጥያቄ መጠየቅ ትችላላችሁ። ለምሳሌ ቺን አያችኋት? ክሊክ ማድረግ ማናገር ማለት ነው። ሄሎ ጀሚናይ፣ ሜቢ ስልካችሁ ላይ ሞክሩት እናንተ። አሁን ዝም ብሎ ድምፅ ስላለን የጀርባ እንትን ነው። በአማርኛም ብታወሩ ይመልስላችኋል። ጀሚናይ እንዴት ነሽ? ልክ እንዲህ ስታወሩ በአማርኛም ኤቭሪቲንግ ይመልስላችኋል። እዚህ ጋር የምትቀያይሯቸው ሴታፖች ላንጉጆች አሉ። እሱን ሞክሩት። ይሄን ይመስላል የዛሬ ቪዲዮ። እስቲ ይሄ ጀነሬት አድርጎልናል። እስቲ ነው ኦኬ ጨርሰዋል። ደብል ክሊክ ኦኬ ኤኒዌይ ዴት ዳውንሎድ፣ ያው በቃ ዳውንሎድ ታደርጋላችሁ። በቃ ወደ ቪዲዮ ኮንቨርት ታደርጋችሁ። ከዚህ በኋላ በቃ ይህን ይመስላል ስለ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ። ግን ይሄኛው ኢንትሮዳክሽን ነው። ግን ምንድነው አሁን ጀሚናይ ላይ ገብታችሁ ቶፒክ ሰውታላችሁ፣ ራሱ ስክሪፕት ክሬት ያደርግላቸዋል። የምትፈልጉትን ፒክቸር ትነግሩታላችሁ። ለምሳሌ የካት ከሆነ ካት፣ ዶግ ከሆነ ዶግ፣ ኦልድማን ከሆነ ኦልድማን ትሉታላችሁ፣ ራሱ ያመጣል። ሁሉንም ስክሪፕት እንደ ጀስት ፊልም ከመሰራቱ በፊት ስክሪፕት ነው የሚጻፈው አይደል?
እንደዛ ይሰራላችኋል። እሱም ተለማመቱ። ትንሽ ዲፕ አልገባም። የዛሬ ቪዲዮ ይሄን ይመስላል። ሶ አመሰግናለሁ። ደህና ደሩ።